ሀብታሙ አያሌው ፊንጢጣዬን አመመኝ ብሎ እንዴት ቂጡን የታመመ ሰው አፍንጫው ላይ ኦክሲጅን አደረገ? ያሬድ አንተ ልጠይቅ እንደተማረስ ሲመጣ ታስታውሳለህ? እየገፉት ሀብታሙ ያመመው ቂጡን ነው አይደል? ይሄርሜ የሰማይ ነው ያሬድ። ቆይ ሀብታሙ ሲመጣ ምኑን ለታመመ? ቆይ ምኑን ለታመመ ሀብታሙ? ያ ቂጡን ፊንጢጣውን yes ስለዚህ እንዴት ኦክሲጅን አፍንጫው ላይ ተገጠመለት? ይገናኛል ቂጥና አፍንጫ? ሳምባ ነው እንዴት አመመ የሰው ያው ኤግዛጁሬሽን አለ። ፐብሊክ ለማግኘት ኤግዛጁሬት ያደርጋሉ። ሹክ እንደዚህ ነው የገባው። አበበ በለው የሚባል ደግሞ የእንግዳ ዘር ነጠላ እንትን አዟሪ ያለ አገልግሎት ተሸካሚ መጣለት። በቃ አሁን አበበ ነው እኮ ፖለቲከኛ ሲሆን እኮ ሀገሩ የጠፋው። እንዴት አበበ ነው ታማኝ በየነ ፋሲል ደሞዝ እንዴት ፖለቲከኛ ታደርጋለች? የሌለ ነገር እኮ ነው። ዲስ አማራ እኮ ወደቀው በእነዚህ ሰዎች ነው። እንዴት ፖለቲከኛ ሊሆኑ አይችሉም? ሼምፉል ነው። ፋሲል ደሞዝ ፖለቲከኛ ታደርጋለች እንዴ? ሽመልስ ማን ነው ያልሽው? ሽመልስ ቆጮ አማራ ጆሮ ነው። አማራ ጆሮ ይባል። የፋኖ አላውቅም። አዲስ አበባ ፋኖ ደኔ ነው ዲሲ ላይ ያለው። እነዚህ አሁን መተወንና ፖለቲካ መስራት እኮ ይለያያል። የአማራ ፖለቲካ በአዝማሪዎች የሚመራው ባይዞ